Diagraph is a pair of letters, either two consonants or two vowels, that makes one single sound. ዲያግራፍ የሚባለው የፊደሎች ስብስብ ሆኖ ኮንሶናንት ሊሆን ይችላል ወይም ደግሞ በቫውል ሌተር የሚመሰረት ሊሆን ይችላል። ነገር ግን እነዛ የተጣመሩ ቃላት አንድ ሳውንድ ነው የሚሰጡን ወይም አንድ ድምጽ ነው የሚሰጡን ማለት ነው። What up everybody, today I'm going to teach you an important lesson. ሰላም ቤተሰብ እንዴት ናችሁ? ዛሬ የምናየው በጣም ብዙ ተማሪዎች የሚቸገሩበትን የዲያግራፍ እና የዲፍቶንግ ልዩነት ነው። ኦኬ፣ ይሄ ቀን 8 ነው። ለቻናሉ አዲስ የሆናችሁ ልጆች ካላችሁ ከመጀመሪያው ጀምራችሁ ከቀን 1 ጀምራችሁ ማየት ይጠበቅባችኋል። ኦኬ፣ በባለፈው ክላሳችን ሎንግ ቫውል ዲያግራፍ ምን እንደሆነ ግልጽ በሆነ መንገድ አይተናል ማለት ነው። ዛሬ ደግሞ የዲያግራፍ እና የዲፍቶንግ ልዩነት እናያለን ማለት ነው። ዲያግራፍ is a pair of letters, either two consonants or two vowels, that makes one single sound. ዲያግራፍ የሚባለው የፊደሎች ስብስብ ሆኖ ኮንሶናንት ሊሆን ይችላል ወይም ደግሞ በቫውል ሌተር የሚመሰረት ሊሆን ይችላል። ነገር ግን እነዛ የተጣመሩ ቃላት አንድ ሳውንድ ነው የሚሰጡን ወይም አንድ ድምጽ ነው የሚሰጡን ማለት ነው። ኦልራይት፣ ይሄንን በደንብ ስላየነው ዋናው ትኩረታችን የሚሆነው ዲፍቶንግ ላይ ነው ማለት ነው። Diphthong is a single blended vowel sound made by two vowels gliding together in one syllable. ዲፍቶንግ የሚባለው ግን የሚመሰረተው በቫውል ሌተሮች ብቻ ነው። ሁለት ቫውል ሌተሮች ወይም ደግሞ ቫውል የሆኑ ፊደሎች በአንድ ሲሌብል ወርድ ውስጥ ሲመጡና የአንደኛው ቫውል ሳውንድ ወደ ሌላኛው ቫውል ሳውንድ ግላይድ ሲያደርግ ወይም ድምጹ ሲንሸራተት የሚፈጠረው ሳውንድ ዲፍቶንግ ይባላል ማለት ነው። ኦኬ፣ በምሳሌ እዚህ ጋር ግልጽ አድርጌ ስለማሳያችሁ ይሄ በጣም ወሳኝ ትምህርት ነው። ጀማሪዎች እስከ መጨረሻው ተከታተሉኝ። ኦልራይት፣ የመጀመሪያው የምናየው ቫውል ዲፍቶንግ ወርድ ሊስትስ። ኦ አይን እንደ ኦይ ነው የሚነበበው። ኦ አይ ኦይ የሚል ሳውንድ ነው ያለው። ስለዚህ ኦይ ስትሉ የመጀመሪያው ሳውንድ ኦ ነበር። ከዛ ወደ ምን ግላይድ ያደረገ ወደ ይ። ኦይ ሁለቱም ቫውል ሌተር ናቸው። ስለዚህ የአንደኛው ቫውል ሳውንድ ወደ ሌላኛው ቫውል ግላይድ ያደርጋል በናል። ኦይ ስትሉ ከኦ ወደ ይ ኦይ ግላይድ ያደረገ ማለት ነው። ስለዚህ ኦ አይ አንድ ጋር ሲመጡ ኦይ የሚል ሳውንድ ይኖራቸዋል ማለት ነው። ኦ ዋይ የሚለው ደግሞ ኦይ የሚል ሳውንድ ነው የሚኖረው። አሁንም እዚህ ጋር ኦ የሚል ሳውንድ ነበር መጀመሪያ ላይ ያለው። ከዛ ይ ሲጨመርበት ኦይ ከኦ ወደ ይ ግላይድ ያደርጋል ወይም ድምጹ ይንሸራተታል ማለት ነው። ኦኬ፣ ኦ እና ዩ አብረው ሲመጡ አው አው የሚል ድምጽ ነው የሚኖራቸው። አሁን እዚህ ጋር ኦ አ የሚል ሳውንድ ነበር የነበራት። ዩ ሲጨመር ግን አው አው የሚል ሳውንድ ይኖረዋል ማለት ነው። ኦ እና ደብሊው አብረው ሲመጡ ደግሞ አው አው የሚል ሳውንድ ይኖራቸዋል ማለት ነው። መጀመሪያ ኦ አ የሚል ሳውንድ ነበር የነበራት። ደብሊው ሲጨመር ግን አው አው የሚል ሳውንድ ይኖረዋል ማለት ነው። ኢ እና ዋይ አብረው ሲመጡ ኤይ ኤይ ብለን ነው የምናነባቸው ወይም ኤይ የሚል ሳውንድ ነው የሚኖራቸው ማለት ነው። መጀመሪያ ላይ ኢ ኤ የሚል ሳውንድ ነበራት። ዋይ ሲጨመር ግን ኤይ ኤይ የሚል ሳውንድ ይኖረዋል ማለት ነው። የመጨረሻው ኤ እና አይ አብረው ሲመጡ ኤይ ኤይ የሚል ሳውንድ ይኖራቸዋል ማለት ነው። ኦኬ፣ በዚች መሰረት እነዚህን ወርዶች አብረን እናነባለን። ኮይን ኮይን፣ ክኦይን ኮይን፣ ክኦይን ኮይን። ሶይል ሶይል፣ ስኦይል ሶይል ሶይል ሶይል። ቦይል ቦይል፣ ብኦይል ቦይል ቦይል። ፎይል ፎይል፣ ፍኦይል ፎይል ፎይል። ስለዚህ ሁሉም ላይ ኦ እና አይ ያሉበት ላይ ኦይ ኦይ የሚል ሳውንድ ትሰማላችሁ ማለት ነው። ኦኬ፣ እንቀጥል። ኖይዝ ኖይዝ፣ ንኦይዝ ኖይዝ ንኦይዝ ኖይዝ። ጆይን ጆይን፣ ጂኦይን ጆይን ጆይን። ስለዚህ ከኦ ወደ አይ ግላይድ እያደረገ ነው ወይም ድምጹ እየተንሸራተተ ነው ማለት ነው። ስለዚህ ጆይን ስንል ኦይ ኦይ የሚል ሳውንድ ይኖረዋል ማለት ነው። ሁለተኛው ኦዋይ የሚባሉትን ነው የምናየው። ኦዋይ ወርድስ ኦይስተር ኦይስተር ኦይስተር። ጆይፉል ጆይፉል፣ ጂኦይፍኡል ጆይፉል ጆይፉል። አኖይ አኖይ፣ አንኦይ አኖይ አንኦይ አኖይ። ጆይ
ጆይ ጂኦኢ ጆይ ጂኦኢ ጆይ። ስለዚህ ይሄም ኦይ የሚል ሳውንድ ነው ያለው ማለት ነው። ይችኛዋስ ቦይ ቦይ ብኦኢ ቦይ ብኦኢ ቦይ። ኤምፕሎይ ኤምፕሎይ ኤምፕልኦኢ ኤምፕሎይ ኤምፕሎይ። አያቸው አይደለ? ከመጨረሻም ሲመጡ ኦ እና ዋይ ኦይ ኦይ የሚል ሳውንድ ነው የሚኖራቸው። ስለዚህ ግላይዲንግ የሆነ ሳውንድ ነው ማለት ነው። አሁን ደግሞ ኦ እና ዩ የሚል ሳውንድ ነው የምናየው። አውት አውት ሻውት ሻውት ሺ አውት ሻውት ሺ አውት ሻውት አው አው። አሁን እዚህ ጋር መጨረሻ ላይ የዲያግራፍን ሳሳያችሁ ግልጽ ይሆንላችኋል። ዲያግራፍ አንድ ሳውንድ ብቻ ነው የሚፈጥረው። ይሄ ማለት ግላይድ አይሆንም። እዚህ ጋር ግን ከመጀመሪያው ቫውል ሳውንድ ወደ ሁለተኛው ቫውል ሳውንድ ግላይድ ስለሚያደርግ ሁለት ሳውንድ የምንሰማ ነው የሚመስለን። ስለዚህ ልዩነቱ ዲያግራፍ ጋር ይሄ ነው ማለት ነው። ፕራውድ ፕራውድ ፕራውዲ ፕራውድ ፕራውዲ ፕራውድ። አባውት አባውት አብአውት አባውት። ሳውዝ ሳውዝ ስአውዝ ሳውዝ ስአውዝ ሳውዝ። ማውዝ ማውዝ ምአውዝ ማውዝ ምአውዝ ማውዝ። ኦኬ ኦ ደብሊው የሆኑ ወርዶችን ነው አሁን ደግሞ የምናየው። ስለዚህ ኦ ደብሊው አብረው ሲመጡ አው አው የሚል ሳውንድ ነው የሚኖራቸው ብለናል። ስለዚህ ካው ካው ክአው ካው ክአው ካው። ፍራውን ፍራውን ፍርአውን ፍራውን ፍርአውን ፍራውን። ዳውን ዳውን ዲአውን ዳውን ዲአውን ዳውን። ካውል ካውል ክአውል ካውል ክአውል ካውል። ሃውል ሃውል ህአውል ሃውል ህአውል ሃውል። ቫው ቫው ቭአው ቫው ቭአው ቫው። አሁን ልብ ካላችሁ ሁሉም ወርዶች ላይ አው አው የሚል ሳውንድ አለ ማለት ነው። ስለዚህ ከአ ወደ ው ግላይድ እያደረገ ነው ድምፁ ማለት ነው። ኦኬ ኢ ዋይ ወርድስ ነው አሁን የምናየው። ኢ እና ዋይ አብረው ሲመጡ በዲፍቶንግ ህግ ኢ ኢ የሚል ሳውንድ ይኖራቸዋል። ለምሳሌ ኪ ኪ ክኢ ኪ ክኢ ኪ። ሞንኪ ሞንኪ ምኦነ ክኢ ሞንኪ ምኦነ ክኢ ሞንኪ። ቫሊ ቫሊ ቭአልኢ ቫሊ ቭአልኢ ቫሊ። ተርኪ ተርኪ ትአርክኢ ተርኪ ትአርክኢ ተርኪ። ባርሊ ባርሊ ብአርልኢ ባርሊ ብአርልኢ ባርሊ። ሃኪ ሃኪ ህአክኢ ሃኪ ህአክኢ ሃኪ። ወርዶቹ ትንሽ ረዘም ሲሉ ዲኮር ለማድረግ ያስቸግሯችሁ ይሆናል። ነገር ግን ቀስ ብላችሁ ተለማመዷቸው፣ ይመጣል። የመጨረሻው ኤአይ ወርድስ የሚለውን ነው የምናየው። ኤ እና አይ ደግሞ አብረው ሲመጡ ኤይ ኤይ የሚል ሳውንድ አለው ማለት ነው። ስለዚህ አሁንም ግላይድ እያደረገ ነው ወይም ድምፁ እየተንሸራተተ ነው ከኤ ወደ ይ ኤይ ኤይ የሚል ሳውንድ አለው ማለት ነው። ለምሳሌ ትሬን ትሬን ትሩኤን ትሬን ትሩኤን ትሬን። ፔን ፔን ፕኤን ፔን ፕኤን ፔን። ፔንት ፔንት ፕኤንት ፔንት ፕኤንት ፔንት። ፌንት ፌንት ፍኤንት ፌንት ፍኤንት ፌንት። ስለዚህ አሁን ሁሉም ወርዶች ላይ ኤይ ኤይ የሚል ሳውንድ ትሰማላችሁ በደንብ ከተካተላችሁ ማለት ነው። እሺ ስኔይል ስኔይል ስንኤይል ስኔይል ስንኤይል ስኔይል። ሬን ሬን ሩኤይን ሬን ሩኤይን ሬን። በጣም አሪፍ ዲፍቶንግ ጨረስን። አሁን ደግሞ ዲያግራፍ ወርድ ሊስት የሚሉትን ነው የምናየው። መጀመሪያ ላይ እንደነገርኳችሁ ዲያግራፍ የሚመሰረተው
በቫውል ሌተር ሊሆን ይችላል ወይም ደግሞ በኮንሶናንት ሊሆን ይችላል። ከዚህ በፊት እንደተማርነው ዲያግራፍ በሁለት ይከፈላል። ቫውል ዲያግራፍ እና ኮንሶናንት ዲያግራፍ ተብሎ እያንዳንዱን ግልጽ በሆነ መንገድ ያሳይቻችኋለሁ። ስለዚህ ምናልባት እዚች ጋር አንድ ኤክሴፕሽን የምነግራችሁ ምንድነው ቫውል ዲያግራፎች ዲፍቶንግ ሊሆኑ ይችላሉ። ይሄ ማለት ግን ሁሉም ቫውል ዲያግራፎች ወይም ሁሉም ቫውል ቲሞች ዲፍቶንግ ሊሆኑ ይችላሉ ማለት አይደለም። እዚች ጋር አሳያችኋለሁ። እስከ መጨረሻው ተከታተሉኝ። ሲኤችን እንደ ቺ ነው የምናነበው። ለምሳሌ ቤንች ቤንች፣ በኤንቺ ቤንች፣ በኤንቺ ቤንች። ቻርጅ ቻርጅ፣ ቺአርጂ ቻርጅ፣ ቺአርጂ ቻርጅ። ቼክ ቼክ፣ ቺኤክ ቼክ፣ ቺኤክ ቼክ። ስለዚህ ሲኤች ቺ የሚል ድምፅ አለው ማለት ነው። ቺኢል ቺል፣ ቺኢል ቺል። ፒች ፒች፣ ፒኢቺ ፒች፣ ፒኢቺ ፒች። ስለዚህ ሲኤች ያለበትን ቦታ ብቻ ነው ትኩረት አድርጋችሁ ማየት ያለባችሁ። ቺ የሚል ሳውንድ ያለው ማለት ነው። ሁለተኛው ሲኬ፣ ሲኬ እንደ ክ ነው የምትነበበው። ለምሳሌ ባክ ባክ፣ ብአክ ባክ፣ ብአክ ባክ። ክራክ ክራክ፣ ክሩአክ ክራክ፣ ክሩአክ ክራክ። ስናክ ስናክ፣ ስንአክ ስናክ፣ ስንአክ ስናክ። ችራክ ችራክ፣ ችርአክ ችራክ፣ ችርአክ ችራክ። ብሪክ ብሪክ፣ ብሩኢክ ብሪክ፣ ብሩኢክ ብሪክ፣ ብሪክ። ስለዚህ ሲና ኬ አብረው ሲመጡ ክ የሚል ሳውንድ ይኖራቸዋል ማለት ነው። ሶስተኛው ፒኤች ነው። ፒኤች እንደ ፍ ነው የሚነበበው። ለምሳሌ አልፋ አልፋ፣ አልፋ፣ አልፍአ አልፋ፣ አልፍአ አልፋ። ግራፍ ግራፍ፣ ግርአፍ ግራፍ፣ ግርአፍ ግራፍ። ፌዝ ፍኤዝ ፌዝ፣ ፍኤዝ ፌዝ። ፎን ፎን፣ ፍኦን ፎን፣ ፍኦን ፎን። ፎቶ ፎቶ፣ ፍኦትኦ ፎቶ፣ ፍኦትኦ ፎቶ። አራተኛው ኤስኤች፣ ኤስኤች ሺ የሚል ድምፅ ነው የሚኖረው። ለምሳሌ ብለሽ ብለሽ፣ ብልአሺ ብለሽ፣ ብልአሺ ብለሽ። ክራሽ ክራሽ፣ ክሩአሺ ክራሽ፣ ክሩአሺ ክራሽ። ፊሽ ፊሽ፣ ፍኢሺ ፊሽ፣ ፍኢሺ ፊሽ። ሾፕ ሾፕ፣ ሺኦፕ ሾፕ፣ ሺኦፕ ሾፕ። ትራሽ ትራሽ፣ ትርአሺ ትራሽ፣ ትርአሺ ትራሽ። ኦኬ፣ እስካሁን ያየናቸው ኮንሶናንት ዲያግራፍ ናቸው። አሁን የምናያቸው ደግሞ ቫውል ዲያግራፍ ናቸው ማለት ነው። እዚህ ጋር ለየት የሚያደርገው ነገር ምንድነው? ቫውል ዲያግራፍ ሁለት ቫውል ሌተሮች አንድ ጋር ይመጣሉ። ከዛም አንድ ሳውንድ ብቻ ነው የሚሰጡን ማለት ነው። ስለዚህ ዲያግራፍን ከዲፍቶንግ የሚለየው አንደኛው ዋነኛው ባህሪ ይሄ ነው ማለት ነው። ለምሳሌ ኢ እና ኢ አብረው ሲመጡ እንደ ኢ ነው የሚነበቡት። ይሄ ማለት ኢ ብቻ ሳውንድ ነው የሚኖራቸው፣ ግላይድ አይሆንም ወይም ድምፁ አይንሸራተትም። አንድ ሲንግል የሆነ ሳውንድ ብቻ ነው የሚፈጥረው ማለት ነው። ዲፍቶንግ ላይ ግን ድምፁ ግላይድ ያደርጋል። ከአንዱ ቫውል ሌተር ወደ ሌላው ቫውል ሌተር ግላይድ ሲያደርግ ሁለት የሚመስል ድምፅ ይፈጥራል ማለት ነው። ስለዚህ እዚህ ጋር ላሳያችሁ። ኤ እና ኤን እንደ ኢ ነው የምናነበው። ስለዚህ ፊት ፊት፣ ፍኢት ፊት፣ በቃ ኢ ብቻ የሚል ሳውንድ ነው ያለው። ቢፕ ቢፕ፣ ብኢፕ ቢፕ። ሁለቱንም ኢን እንደ አንድ ኢ ነው የምታነቧቸው ማለት ነው። ብኢፕ ቢፕ። ስሊፕ ስሊፕ፣ ስልኢፕ ስሊፕ፣ ስልኢፕ ስሊፕ። ዲፕ ዲፕ፣ ድኢፕ ዲፕ፣ ድኢፕ ዲፕ። ኒድ ኒድ፣ ንኢዲ ኒድ፣ ንኢዲ ኒድ። በጣም አሪፍ። ይችኛዋ ደግሞ ኢኤ፣ ኢኤን እንደ ኤ ነው የምናነበው።
ስለዚህ ኤ የሚል ሳውንድ ብቻ ነው የሚኖረው ማለት ነው። ለምሳሌ ሄድ 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 ብሬድ 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 ዴድ 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 ዴድ። አሁን እነዚህ ሶስቱ ኤ የሚል ሳውንድ ነው ያላቸው በደንብ ሰምታችሁ ከሆነ ማለት ነው። ኦኬ እዚህ ጋር ግን ሌላ ኤክሴፕሽን ክሊን 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 ክሊን። ስለዚህ ኢና ኤ በሁለት መንገድ ትነበባለች ማለት ነው። በሾርት ኢ እና በሎንግ ኢ። ሾርት ኢ ሲሆን ኤ የሚል ሳውንድ ነው ያላት። ይሄ ማለት እዚህ ጋር ሄድ ብሬድ ዴድ ብለን ስናነብ ኤ የሚል ሳውንድ ነው ያለው ማለት ነው። እዚህ ጋር ግን እንደ ሎንግ ኢም ትነበባለች። ኤ እንደ ሎንግ ኢ ስትነበብ ኢ የራሷ ድምፅ ኢ ነው የሚኖራት ማለት ነው። ኢ ድምፅ ነው የሚኖራት። ስለዚህ ክሊን ኢት ፊር። ስለዚህ ኢ ድምፅ ነው ያለው። ለምሳሌ እናያቸው፣ በዲኮድ እያደረግን እናያቸው። ክሊን 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 ኢትስ ኢትስ ኢት ራሱ ኢት ነው። ስለዚህ ኢ የሚል ሳውንድ ነው ያለው ማለት ነው። ፊር 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 ፊር። እዚህ ጋር ሎንግ ቫውል ስትሆን ወይም ደግሞ የሎንግ ኢ ድምፅ ሲኖራት ኢ የሚል ሳውንድ ይኖራታል። እዚህኛው ላይ ግን ሾርት ኢ ሳውንድ ነው ያላት። ስለዚህ እንደ ኤ እናነባታለን ማለት ነው። የመጨረሻው ኦ ኦ እና ኦ አብረው ሲመጡ ኡ የሚል ሳውንድ ነው የሚኖራቸው። ስለዚህ ሳውንዱ ግላይድ አያደርግም። ኡ ብቻ ብላችሁ ነው የምታነቡት ማለት ነው። ለምሳሌ ቡክ ብኡክ ቡክ ብኡክ ቡክ ኡ ብቻ የሚል ሳውንድ ነው ያለው። ግን ለምሳሌ ዲፍቶንግ ላይ አንድ ምሳሌ ብንወስድ እዚህ ጋር ኦ እና ደብሊውን ስናይ ካው ክአው ካው ክአው ካው። እዚህ ጋር አ የሚል ሳውንድ ነበረው ኦ ደብሊው ጋር ሲጨመር ግን አው አው ድምፁ ግላይድ አደረገ። እሺ እዚህኛው ደግሞ ሌላ ምሳሌ እንውሰድ። ትሬን 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 ትሬን። ስለዚህ ኤ ከኤ ወደ ኢ ሳውንዱ ወይም ድምፁ ግላይድ ያደርጋል፣ ይንሸራተታል ማለት ነው። እዚህ ጋር ግን ኖርማል ሲንግል የሆነ ሳውንድ ብቻ ነው የሚኖረው። ለምሳሌ ሁክ 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 ኡ ብቻ ብለን ነው የምናነበው። ሙን ምኡን ሙን ምኡን ሙን። ሱን ስኡን ሱን ስኡን ሱን። ውድ ውኡዲ ውድ ውኡዲ ውድ። ኩክ ክኡክ ኩክ ክኡክ ኩክ። ኦኬ ጋይስ ጥሩ ነገር እንዳገኛችሁበት ተስፋ አደርጋለሁ። ቀጣይ ፓርትስ ኦፍ ስፒች ነው የምንገባው። ናውን፣ ፕሮናውን፣ አድጀክቲቭ ምናምን የሚባሉትን እያንዳንዱን አንዳንድ ክፍለ ጊዜ በመስጠት ግልጽ አድርጌ አስተምራችኋለሁ ማለት ነው። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። ሰላማችሁ ይብዛ።